ሰላም ሰላም የኢትዮ ስኩል ቤተሰቦች ሰላም ናቸው፣ እንዴት ናቸው? ዛሬ የምንማረው የሰባተኛ ክፍል ምዕራፍ 7 ሞሽን ስለሚል ርዕስ እንነጋገራለን። እናንተም ላይክ ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው ከኛ ጋር ሆኑ። የመጀመሪያው የምንመለከተው ነገር ዲፊኒሽን ኦፍ ሞሽን። ሞሽን ምንድነው? እንቅስቃሴ። የእንቅስቃሴ ትርጉሙ ምንድን ነው የሚለውን እናያለን። ሞሽን ኢዝ ኤ ፋንዳመንታል ኮንሰፕት ኢን ፊዚክስ። ፋንዳመንታል ማለት መሰረታዊ ማለት ነው። በፊዚክስ ትምህርት ውስጥ ሞሽን የሚለው ኮንሰፕት መሰረታዊ ነው። በጣም አስፈላጊ ከሆነ የፊዚክስ ርዕስ ወይም ትምህርት ውስጥ አንዱ ምንድን ነው ማለት ነው? ሞሽን ነው። ዘ ፋንዳመንታል ኮንሰፕት ኢን ፊዚክስ የተባለውም ለዛ ነው። ሞሽን ሪፈርስ የሚያደርገው ምንድን ነው? እንቅስቃሴ ምን ማለት ነው? ቼንጅ ኢን ፖዚሽን ኦፍ አን ኦብጀክት ሪላቲቭ ቱ ኤ ቾዝን ሪፍረንስ ፖይንት ኦር ሪፍረንስ ፍሬም። አሁን ምንድን ነው እዚህ ጋር የሚለው? እንቅስቃሴ ማለት የቦታ ለውጥ ነው። ቼንጅ ኢን ፖዚሽን የአንድን አካል የቦታ ለውጥ። ምሳሌ አንድ ሰው ቤቱ ከነበረ ይሄ ሰውዬ ከቤቱ ወጥቶ እዚህ ጋር እንትን ሲደርስ ምን አካሄዷል ማለት ነው? እንቅስቃሴ አካሄዷል። ምክንያቱም መጀመሪያ የነበረበት ቤቱ ነው። ቤቱ ሪፈረንስ ፍሬሙ ነው። ቤቱ ምንድን ነው ማለት ነው? ሪፈረንስ ፍሬሙ ነው። ከሪፈረንስ ፍሬሙ ምን አድርጓል ማለት ነው? ተንቀሳቅሶ እዚህ ቦታ ላይ ደርሷል። የምን ለውጥ አመጥቷል ማለት ነው? ቼንጅ ኢን ፖዚሽን ኦፍ አን ኦብጀክት። ከምን አንጻር? ከየቱ አንጻር? ከዚህ ሪላቲቭ ቱ ከምን አንጻር ማለት ነው? ከዚህኛው ቤት አንጻር። እቺ ቤቷ ምን ትባላለች ማለት ነው? ሪፈረንስ ፖይንት ወይም ሪፈረንስ ፍሬም ትባላለች። አንድ ሰው ከሆነ ቦታ ከሆነ አካል ምሳሌ እዚህ ጋር ወንበር ላይ ምሳሌ እዚህ ጋር አንድ ሰው ወንበር ላይ ተቀምጦ ከነበረ ተነስቶ ከወንበሩ እዚህ ጋር ቢመጣ ሞሽን እንቅስቃሴ አለ። ምክንያቱም ቼንጅ ኦፍ ፖዚሽን አለ። መጀመሪያ ላይ የነበረው እዚህ ጋር ነው። ከዛ ሴት መጣ እዚህ። ይችኛዋ ወንበር ላይ ወንበሩ ምንድነው ማለት ነው? ሪፈረንስ ፖይንት ወይም ሪፈረንስ ፍሬሙ ነው። አንድ እንቅስቃሴ ያለ ሪፈረንስ ፍሬም መነገር ወይም መገለጽ አይችልም። አንድ ሰው ተንቀሳቀሰ ሲባል ከቤቱ ሊባል አሁን ቤት ሪፈረንስ ፍሬም ሊሆን ይችላል። አንድ ተማሪ ከትምህርት ቤት ወደ ቤቱ ሲመለስ እንቅስቃሴ አለ። ምክንያቱም ከትምህርት ቤት እስከ ቤቱ ድረስ የቦታ ለውጥ ስላለ ትምህርት ቤቱ ምንድን ነው ማለት ነው? ሪፍረንስ የቦታ ለውጥ የተከናወነው ከየት ነው? ከትምህርት ቤቱ ነው። የቦታ ለውጥ የተከናወነው ከትምህርት ቤቱ ወዴት? ወደ ቤቱ። ያቺ ትምህርት ቤት ምን ትባላለች ማለት ነው? ሪፍረንስ ፍሬም ትባላለች። በአጭሩ ምንድን ነው ማለት ነው? ሞሽን ምንድን ነው? ቼንጅ ኢን ፖዚሽን ኦፍ አን ኦብጀክት ሪላቲቭ ቱ ሪፈረንስ ፍሬም። ሪፈረንስ ፍሬም የሚባለው አንድ ነገር ላይሆን ይችላል። ከተለያየ ቦታ አንድ ሰው መነሻውን የሚያደርገው የተለያየ ስለሆነ ያቺ መነሻዋ የሚያነጻጽራት ተንቀሳቅሻለሁ ብሎ የሚያነጻጽራት ወይም የቦታ ለውጥ አድርጌያለሁ ብሎ የሚያነጻጽራት ሪፈረንስ ፍሬም ትባላለች። ሪፈረንስ ፍሬም ኢዝ ላይክ ፊክስድ ፖይንት ነች። ምንድን ነች ማለት ነው? ቋሚ የሆነች ፊክስድ ፖይንት ነች። ፍሮም ዊች ዊ ኦብዘርቭ ኤንድ ሜዥር ሙቭመንት። ሙቭመንታችንን እንቅስቃሴያችንን ምንለካበት ያቺ ፊክስድ ፖይንቷ ምንድነች ማለት ነው? ሪፈረንስ ፍሬም ትባላለች። እቺን እንደ ሪፈረንስ ፍሬም አድርጌ አንድ ሰው ከዚች ቦታ ጋር እዚህ ጋር ነበረ እዚህ ጋር ቢመጣ የቦታ ለውጥ አለ። ምክንያቱም
ከዚችኛዋ ሪፍረንስ ፍሬም የቦታ ቼንጅን ፖዚሽን ስላከናወነ እቺ ፊክስድ ፖይንቷ ምን ትባላለች? ሪፍረንስ ፍሬም ትባላለች። አንድ መኪናም እዚህ ጋር ነበር ተነስቶ እዚህ ጋር ቢደርስ ከዚህ ጋር የምን አከናውኗል ማለት ነው? የቦታ ለውጥ አከናውኗል። ከየቷ? ከፊክስድ ፖይንቷ። አንድ ተሄጃለሁ ተንቀሳቅሻለሁ ሲል ከሆነች ከፊክስድ ፖይንት ወይም ከሪፈረንስ ፍሬሟ ጋር መናገር ግዴታ አለበት። ኢፍ አን ኦብጀክት ቼንጅ ኢት ፖዚሽን የሱን ኢትስ ፖዚሽኑን እንቅስቃሴው የሱን ምን መገኛውን ፖዚሽኑን ቼንጅ ካደረገ with respect to reference frame ከማን አንጻር? ከሪፈረንስ ፍሬሙ አንጻር change its position ካደረገ ምን አለ ማለት ነው? it's said to be in motion የአካል ምንድን ነው? የአንድ አካሉ በእንቅስቃሴ ላይ ነው ብለን መናገር እንችላለን። if there is no change in position የቦታ ለውጥ ካሌለ with respect to reference frame ከሪፈረንስ ፍሬሙ ምንም አይነት የቦታ ለውጥ ካላደረገ ሪፈረንስ ፍሬማችን ይሄ ከሆነ ይሄ ሰውዬ እዚህ ጋር ነው ያለው እዛው ጋር ምንም አሁን የቦታ ለውጥ አላደረገም። ስላላደረገ ምንድነው ኦብጀክቱ? ምን the object is at a state of rest state of rest ማለት አንድ አካል ሳይንቀሳቀስ ቆሞ አርፎ ሲገኛ ስቴት ምን ይባላል? ስቴት ኦፍ ሬስት ይባላል። ታይፕ ኦፍ ሞሽንን የሚለውን እንመለከታለን። የእንቅስቃሴ አይነቶች ሞሽን ካን ቢ ክላሲፋይድ ኢንቱ ፎር ሜን ታይፕስ ወደ 4 ዋና ዋና ክፍሎች ሞሽን ይከፈላል። በምን? ቤዝድ ኦን ኦር አኮርዲንግ ቱ ካይንድ ኦፍ ፓዝ በሚከተለው ፓዝ ፎሎ በሚከተለው መንገድ እሱ ላይ ተመርኩዘን ታይፕ ኦፍ ሞሽን አኮርዲንግ ቱ ዲፔንዲንግ ኦን ካይንድ ኦፍ ፓዝ ፎሎውድ በሚከተሉት ወይም በሚጓዙበት በመንገዱ ላይ መርኩዘን ሞሽንን በ4 ምን እናደርገዋለን? እንከፍለዋለን። አንደኛው ሞሽን ወይም ሊኒየር ኦር ሬክቲሊኒየር ሞሽን ይባላል። This type of motion involves movement along straight line እንደዚህ አይነት ሞሽኖች ምንድነው የሚካሄዱት? ቀጥ ባለ መንገድ ላይ ቀጥ ባለ መንገድ እዚህ ጋር እንደምትመለከቱት ቀጥ ባለ መንገድ ላይ ያለ ነው። ይሄ መኪና የሚሄደው ምንድነው? በስትሬት ላይን። በምን ላይን ነው? በስትሬት ላይን ከሆነ እንደዚህ አይነት ቀጥ ባለበት መንገድ የሚሄድ ሞሽን ምን ይባላል? ሊኒየር ኦር ሬክቲሊኒየር ሞሽን ይባላል። ኤግዛምፕል ኤ ካር ድራይቪንግ አሎንግ ስትሬት ሮድ ቅድም ባየነው ምስል ላይ ያለው ነው። አንድ መኪና ስትሬት ሮድ ላይ ቀጥ ባለ መንገድ ላይ ሲሄድ የማን ምሳሌ ነው ማለት ነው? የሊኒየር ወይም የሬክቲሊኒየር ሞሽን ምሳሌ ነው። ኦር an object falling vertically downward አንድ ኦብጀክት ከሆነ አሁን ይሄ ዛፍ ነው ብለን ብንወስድ ከዛፍ ላይ ፍሩት አለ። እቺ ኦብጀክት ቨርቲካሊ ዳውንዋርድ እዚህ መሬት ስትወርድ ቀጥ ብላ ስለምትወርድ የሊኒየር ሞሽን ኤግዛምፕል መሆን ይችላል። an object falling vertically downward are example of linear motion። ወደ ሁለተኛው የታይፕ ኦፍ ሞሽን ጋር ስንመጣ curvilinear motion this type of motion occur along curved path ከርቭ በሆነ ፓዝ ላይ አንድ አካል የሚንቀሳቀስ ከሆነ ያ ሞሽን ምን ይባላል? ሬክቲሊኒየር ሞሽን ይባላል። እዚህ ጋር እንደምትመለከቱት ይሄ መኪና በምንድነው? ከርቭድ በሆነ ፓዝ ላይ ስለሚንቀሳቀስ ምንድነው ማለት ነው? ከርቪሊኒየር ሞሽን ነው። ሶስተኛው ታይፕ ኦፍ ሞሽን ምንድነው? ኦሲላቶሪ ኦር ቫይብራቶሪ
motion. In oscillatory or vibratory motion, an object moves back and forth about fixed point. ፊክስድ ፖይንት አንድ ፊክስድ ፖይንት ላይ አንድ ኦብጀክት ምን ያደርጋል ማለት ነው? ይሄዳል፣ ፎርዝ ያደርጋል፣ ይመለሳል። ይሄዳል፣ ምን ያደርጋል? ይመለሳል። በምኑ ላይ ነው? ባክ ኤንድ ፎርዝ የሚያደርገው በዛች ፊክስድ ፖይንቱ ላይ ነው። ወይም በአጭሩ ምን ብላችሁ መውሰድ ትችላላችሁ? ባክ ኤንድ ፎርዝ ብላችሁ መውሰድ ትችላላችሁ። ኤግዛምፕል the swinging motion of pendulum ወይም ዥዋዥዌ ሄዶ ይመለሳል፣ ሄዶ ባክ ኤንድ ፎርስ ሄዶ ይመለሳል፣ ባክ ፎርስ እያደረገ ስለሚንቀሳቀስ የምን ኤግዛምፕል ነው? የኦስላቶሪ ወይም ቫይብራቶሪ ሞሽን ኤግዛምፕል ነው። ኦር ቫይብሬሽን ኦፍ ሰስፔንድድ ኦን ስፕሪንግ አንድ ስፕሪንግ ላይ ስፕሪንግን ሳብ አድርገ ነው ስንለቀው ምንድን ነው? ሄዶ ይመለሳል። ሄዶ ምን እያደረገ ይሄዳል ማለት ነው? ሄዶ መመለስ ይሆናል። እነኚህ swinging motion of pendulum and vibration of an object suspended on spring አንድን ኦብጀክት በስፕሪንግ ላይ ብናንጠለጥለውና ብናንቀሳቅሰው ባክ ኤንድ ፎርስ ወይም አፕ ኤንድ ዳውን ወደ ላይ ወደ ታች ወደፊት ወደ ኋላ የሚል ስለሆነ እንደዚህ አይነት ሞሽኖች ምን ይባላሉ? ኦስላቶሪ ወይም ቫይብራቶሪ ሞሽን ይባላሉ። እዚህ ጋር በስዕሉ ላይ እንደምንመለከተው እቺ ፊክስድ ፖይንቷ ነች። ምንድነች? ፊክስድ ፖይንት ነች። ምን ያደርጋል? ከኤ ተነስቶ ወደ ቢ ወደ ሲ፣ ከሲ ተመልሶ ወደ ኤ ባክ ፎርስ ባክ እያደረገ ይሄዳል ማለት ነው። አራተኛውና የመጨረሻው ታይፕ ኦፍ ሞሽን ምንድነው? ሮቴሽናል ሞሽን ኢንቮልቭ ዘ ስፓይኒንግ ኦር ሮቴሽን ኦፍ አን ኦብጀክት አራውንድ ፊክስድ አክሲስ በሆነ በፊክስድ አክሲስ ዙሪያ ምን ያደርጋሉ? ኦብጀክቶች ምን ያደርጋሉ? ይሽከረከራሉ ማለት ነው። አንድ የሆነች ፊክስድ አክሲስ አለች፣ በሷ ዙሪያ ምን ያደርጋሉ ማለት ነው? ይሽከረከራሉ። ኤግዛምፕል the rotation of wheel around its axis የመኪና ጎማ ሲሽከረከር መሀል ላይ ምን አለው ማለት ነው? ፊክስድ አክሲስ አለው። በዛች ፊክስድ አክሲስ ላይ ምን ያደርጋል ማለት ነው? ይሽከረከራል። እሺ ሌላኛው ደግሞ ምንድነው ማለት ነው? ሙቭመንት ኦፍ ሰከንድ ኦር ሚኒት ሃንድ ኦፍ ኤ ክሎክ ሙቭመንት ኦፍ ሰከንድ ወይም ሚኒት ሲንቀሳቀሱ መሀል ላይ ምን አለች ማለት ነው? ፊክስድ አክሲስ አለች። በሷ ዙሪያ ምን ያደርጋሉ ማለት ነው? ሮቴት ያደርጋሉ ወይም ምን ያደርጋሉ ማለት ነው? ስፓይን ያደርጋሉ። እንደዚህ አይነት ሞሽን ምን ይባላል ማለት ነው? ሮቴሽናል ሞሽን ይባላል። እዚህ ጋር በስዕሉ ላይ እንደምትመለከቱት እዚህ ጋር ሰዓት ጠቋሚ፣ ደቂቃ፣ ሰከንድ ጠቋሚዎች ናቸው። እቺ እዚህ ጋር ፊክስድ አክሲስ አለችው። በዚች ፊክስድ አክሲስ ላይ እነኚህ ሰዓት፣ ደቂቃ፣ ሴኮንድ ጠቋሚዎች ምን ያደርጋሉ ማለት ነው? ይሽከረከራሉ ማለት ነው። ሌላው ደግሞ ፋን አለ። ይሄ ብሌዶቹ የሚታዩት ብሌዶች በዚች ፊክስድ አክሲሱ ላይ ምን ያደርጋሉ ማለት ነው? ይንቀሳቀሳሉ። እዚህ ጋር ደግሞ እንደምታዩት የመኪና መሪ ነው። የመኪና መሪው በዚች ፊክስድ አክሲሱ ላይ ምን ያደርጋል ማለት ነው? ሮቴት ወይም ስፓይን ያደርጋል ማለት ነው። እሺ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ሌላ ጊዜ በምንለቃቸው ቪዲዮ በምንለቅበት ጊዜ ወደ እናንተ ቶሎ እንዲመጣ ይጠቅማችኋል። መልካም ጊዜ